ሚያዝያ 16 ቀን 2000 ዓመተ ምህረት እንደ ባህር ንፋስና ማዕበል ሀሳቤ የሚወዘውዘኝ እንደ ቁልቁለት ወንዝ ትዝታይ ይዞኝ የሚጠፋ እንደ ልጅ ድርስ ምልስ እያልክ የማትጠይቀኝ እንደ አባት በአገር በወገን ባህል ያልዳርኩ ወግ ማረግህን ያላየው የጠገበ መንግስት አሳዶ የፀጉሩን መመለጥ የጉንጭህን ጢም ማውጣት በፎቶ ብቻ ማዩ ወንድም አባት እናት ዘመድ አዝማድ እንደሌለው ብቻዬን በፈረንጅ አገር አንገት ደፍተህ የምትዞረው ብቸኛ ስደተኛ ከርታታ ልጄ ዋቆ አባገዳ ለጤናዬ እንደምን አለህልኝ እኔ እና እናቴ አታቱ መቼም ኑሮ ካሉ መቃብር ይሞቃል እግዜር አትሙቱ ብሎ ጉድ እያየን ቁጭ ብለናል። ልጄ ዋቆ ለመሆኑ ጤና እንዴት ነው? አንተ ላከው ደብዳቤ በቀደም ደርሶ ለእናቴ 2-3 ጊዜ አነበብኩላት። አብሮ የመጣውንም ፎቶውን አየንና አለቀስን። ፀጉሪ ገባ ገባ አለ፣ ጉንጭን ጢም ወረራ። ለመሆኑ ክረምቱ አሁን አለፈ ወይ? አንተና የአንተ መኪና ነጭ ጭቃ ውስጥ ቆማችሁ የተነሳችሁትን ላንጌሳ ፎቶ ባሳየው ነጭ ጭቃ አይደለም በረዶ ነው አለኝ። እሱ አሜሪካ ሄዶ ስለመጣ ስለዚህ ነገር ያውቃል፣ ማንበብ መጻፍ አይችልም እንጂ። እኔ ነጭ ጭቃ ልጄን ዋጣ ብዬ ሳወራ በረዶ ተከምሮ እንደ ጭቃ ይሆናል ብሎ አንጌሳ ሲነግረኝ ገረመኝ። ልጄ ዋቆ እውነት አሜሪካም ኢራብ ገባ እንዴ? ኢዛም እንደ ቦረና ከብት በረሃብ በድርቅ ያልቃል እንዴ? እስኪ ልጅ እውነቱን ጻፍ፣ እኛ ምን እናውቃለን? ህዝብ ተራብን አለቅን ብሎ ሲጮህ መለስ ዜናዊ ራብ እዚህ ብቻ አይደለም አሜሪካ፣ ቻይና፣ ሞስኮቭ ሁሉ እህል የለም ተርቧል ብሎ በሬዲዮ ይነግረናል። ልጄ ኢዛም ኢራብ ከገባ እዚህ ናና አብረን እንለቅ። በራብ ከመሞት በጦርነት መሞት ይሻላል። ሰውየው የሚለው እውነት ከሆነ አሁን ኢትዮጵያ እንደ ድሮ እንዳይመስል ልጄ። ጤፍ 1000 ብር 800 ብር ኩንታል፣ ጨው ኪሎ 12 ብር፣ ዶሮ 60 ብር፣ እንቁላል ብር 52 ብር። ከቦረና ተልተሌ 5 ብር የነበረ ትራንስፖርት 50 ብር ገባ። እኛ እድሜ ለአንተ ምን እንሆናለን? ነፍሳችን አለ። ግን እኛ ሰፈር ያሉ እንተ የሚታቃቸው ሰዎች እነ ዋቃዮ፣ እነ ተርፋሳ፣ እነ ቲኔ የልጆች እናት፣ እነ ሶሮቶ፣ እነ ደነቃ የአቶ ሌንጭሳስ ቤተሰቦች ሁሉ ኢራብ ጨረሰ። ቡና የምንጠራው ጎረቤት እንኳ አሁን የለም። በዚህ ላይ ደግሞ የጠገባ የመንግስት ፖሊስና ወታደር ኢራብ የገደለውን የደከመ የቦረና ህዝብ ኦነግ ናቶ ቆዋሚና እያለ ይደበድባል፣ ተኩሶ ይገላል። ኢራብተኛ ባለፈው ሰሞን ከምርጫ በፊት ቆይ ስለ ምርጫው ልንገርህ እንጂ የአሁኑ ጊዜ ምርጫ ደግሞ ከኃይለ ሥላሴ ፓርላማ ከደርግም ምክር ቤት ምርጫ የተለየ የሚገርም ነው። የሚመርጠውና የሚመረጠው ህዝብ ቁጥሩ እኩል ነው። ቦረና ብቻውን 1000 ሰው 1000 አለቃ 1000 ጌታ መርጧል። ተልተሌ 1000። የቱ መሪ የቱ ተማሪ እንደሚሆን እነሱ ናቸው ማቁት። አንድ አስተማሪ ምርጫውን ተውት ይቅር፣ ይሄን ሁሉ ወረቀትና ቀለም ይሄ ሁሉ አስመራጭና ተመራጭ ከምትቀጥሩበት አንዳንድ ጣሳ ስንዴ ለቦረና ብትሰጡ ይሻላል ብሎ ስብሰባ ላይ ቢናገር ጭኖ አዲስ አበባ ወስዶ ድምፁ የለም። አዳ ከምርጫ በፊት ኢህአዴግን ምረጡ፣ ስንዴ 1 ኩንታል ለቤተሰብ እንሰጣለን ብሎ ህዝብ ሁሉ ስንዴ ያገኛሉ ብሎ ሄዶ
የተሰጠውን ካርድ ኮረጆ ውስጥ ጥሎ መጣ። እነሱ ምርጫ ያሉትን ማን ከማን እንደሚመርጥ እኔ አላውቅም። በኋላ ምርጫ ሳልቅ ሲንዶውን የኦነግ ታጣቂ አገረ ማርያም ላይ ዘረፋ። ስለዚህ ለእናንተ ሲንዴ የለም፣ ሄዳችሁ ኦነግን ተዋጉ፣ እናንተ ናችሁ የምትደብቋቸው የምትረዷቸው ብሎ የኛን አባገዳ የሰፈሩን አባገዳ አሰሩ። 10 የሀገር ሽማግሌዎችን አዋሳ ጭኖ ወስዶ እስካሁን አልተመለሱ። ልጄ ዋቆ አንዳንድ ጊዜ ሳስበው ጣላን ነው እንደኛን የሚገዛ ይላሉ። እንዴት መንግስት የራሱን ህዝብ እንደ ጠላት ይቀጣል? ጣላን